ዓለማችን ወደ ሶስተኛው የዓለም ጦርነት እያመራች ሲሆን የአሜሪካና የኢራን ግጭት አሁን 13 ሀገራትን ወደ እሳቱ ጎትቶ አስገብቷል። ትናንት ለመጀመሪያ ጊዜ ጦርነቱ የአውሮፓን ምድር ረግጧል። ኢራን በቆጵሮስ ወይም ሲፕረስ በሚገኙ የዩናይትድ ኪንግደም የጦር ሰፈሮች ላይ በፈጸመችው ጥቃት ጦርነቱ በይፋ ወደ አውሮፓ ተሻግሯል። በምላሹም ዩናይትድ ኪንግደም አሜሪካ የኢራንን ሚሳኤሎች ለማውደም የጦር ሰፈሮቿን እንድትጠቀም ፈቅዳለች። የአውሮፓ ህብረትም በአንዱ ላይ የተሰነዘረ ጥቃት በሁላችንም ላይ ነው በሚል በጋራ ለመቆም እየተዘጋጀ ነው። ሊባኖስ በሄዝቦላ በኩል በእስራኤል ላይ ጥቃት በመክፈቷ ወደ ጦርነቱ ገብታለች። የዓለምን 20% ጋዝ የምታቀርበው ኳታርና የሳውዲ አረቢያ ግዙፍ የነዳጅ ማጣሪያዎች በመመታታቸው ስራ አቁመዋል። ይሄ ማለት በቅርቡ የነዳጅና የሸቀጦች ዋጋ በዓለም ዙሪያ ሰማይ ሊነካ ይችላል ማለት ነው። ኔቶ ኢራን ለአውሮፓ ስጋት መሆኗን ቢገልጽም ለጊዜው ጦርነቱን በአሜሪካና በእስራኤል መሪነት እንዲቀጥል በመተው ከቀጥታ ተሳትፎ ታቅቧል። ታዲያ ይህ ቀውስ ወዴት የሚያመራ ይመስላችኋል? ጦርነቱ በኢኮኖሚያችን ላይ የሚያመጣው ጫናስ ምን ሊሆን ይችላል? የአሜሪካ የወታደሮች ሞት ቁጥር ወደ 6 ደርሷል። እንዲሁም ደግሞ ጉዳቶቹም ከፍተኛ ናቸው እየተባለ ነው የሚገኘው። አሜሪካ እስካሁን ድረስ እንግዲህ በርካታ የሚባሉ ኤምባሲዎቿ እየወደሙ ነው የሚገኙት። እንደ ሪያድ ላይ የሚገኘው የአሜሪካ ኤምባሲ እንዲሁም በተጨማሪ ደግሞ እንደ ባህሬንና የተለያዩ ኩዌት አካባቢ የሚገኘው ኤምባሲዋ እንዲሁም ደግሞ የቆንጽላ ጽሕፈት ቤቷ ላይ እንግዲህ ከባድ የሆነ ጉዳት በድሮ እንደደረሰበት ነው እየተናገረ የሚገኘው። እንዲሁም ደግሞ የወታደር ሞት ቁጥርም የአሜሪካ ማለት ነው እስካሁን ድረስ ግልጽ የሆነው 6 ነው። ነገር ግን ቁጥሩ ከዚህ በላይ ሊጨምር ይችላል። እንዲሁም ደግሞ የጉዳቶቹ መጠንም አልታወቁም። ቢሆንም ግን አሁንም ማለት ነው ኢራን ከፍተኛ የሆነ ጉዳት በአሜሪካ ኤምባሲዎች እንዲሁም ደግሞ በአሜሪካ ወታደሮች ላይ እያደረሰች እንደሆነ ነው እየተመለከትን የምንገኘው። ይሄ ብቻ አይደለም። አሜሪካ ደግሞ በተቃራኒ ማለት ነው እያንዳንዱ በአረብ ሀገራት እንዲሁም ደግሞ የተለያዩ እንደ ኩዌት፣ ሳውዲ አረቢያ፣ ባህሬን እንዲሁም ደግሞ የተለያዩ የአረብ ሀገራት ላይ የሚገኙ ዜጎቿ እንግዲህ ከተማውን ጥለው እንዲወጡ እንዲሁም ደግሞ ጥንቃቄ እንዲያደርጉ እያስተላለፈች ነው የሚገኘው። የአረብ ሀገራት ላይ የሚገኙ ዜጎቿን እንዲወጡ ብዙ አትገፋም ነበር እስካሁን ድረስ። ነገር ግን በአሁኑ ሰዓት እንዲወጡ ማዘዟ በርካቶችን እያወዛገበ ነው የሚገኘው። ምናልባት ከሳውዲ አረቢያ ጋር ያለው ቅራኔ ወደ ጦርነት ሊያመራ ይችላል ወይንስ ደግሞ የሚሉ ሀሳቦችን ጭምር ነው እንግዲህ እየተዘዋወሩ የሚገኙ። ይህ የሚያስገርም ነው። ዓለም በጦርነት በምትታመስበት በዚህ ቅጽበት የተባበሩት አረብ ኤሚሬትስ ለሰው ልጅ ያላትን ክብር በተግባር አሳይታለች። በመቶዎች የሚቆጠሩ ሚሳኤሎች ሲተኮሱ እነሱ ግን ፍቅርን መረጡ። በአየር ክልል መዘጋት ምክንያት ተቀርቅረው ለነበሩ ከ20,000 በላይ የውጭ እንግዶች መንግስት አንድም እንግዳ ከሆቴል እንዳይወጣ የሚል ትዕዛዝ አስተላልፏል። ሆቴል፣ ምግብና ሁሉም መሰረታዊ ፍላጎታቸው በመንግስት ግምጃ ቤት ሙሉ በሙሉ ተሸፍኗል። ግለሰቦችም ቤታቸውን በነጻ ከፍተዋል። ለሰው ልጅ ክብር ቅድሚያ ማለት ይሄ ነው። የዓለም መንግስታት ከዚህ ምን የሚማሩ ይመስላችኋል? ይህን ድንቅ ተግባር ለዓለም እንዲደርስ ሼር አድርጉት። የሟቾች ቁጥር 30 ደርሷል። በአንድ ሳምንት ውስጥ 30 ኦርቶዶክሳውያን እንዲሁም በተጨማሪ ደግሞ አንድ ሙስሊም መገደሉ ነው እየተነገረ የሚገኘው። ይህ ብቻ አይደለም፣ የታገቱት በርካቶች ናቸው። የሟቾች ቁጥሩ ከዚህ በላይ ሊጨምር ይችላል። እስካሁን ድረስ የተቀበሩት 30 መሆናቸውን ነው በአካባቢው ላይ የሚገኙ ነዋሪዎች እንዲሁም በተጨማሪ ደግሞ የቤተክርስቲያኑ ኃላፊዎች ለቢቢሲ የተናገሩት። ቢቢሲ እንግዲህ ይህንን በሚዘግብበት ሰዓት በምስራቅ አርሲ፣ በመርቲ እንዲሁም ደግሞ በሽርካ ወረዳዎች ላይ ከማክሰኞ የካቲት 17 ጀምሮ እስከዛሬ ድረስ ጥቃት እየተሰነዘረ ነው። በተጨማሪ ደግሞ ህዝቡ በስጋት ላይ ነው የሚገኘው። በርካቶች እየታገቱ ነው። በርካታ ሰዎችም የደረሱበት አይታወቅም የሚሉ መረጃዎችን ጭምር ነው እያጋሩ የሚገኘው። እንደሚታወቀው 21 ሰዎች በአንድ መቃብር መቀበራቸው የሚታወስ ነገር ነው። እንዲሁም ደግሞ ከዚህ ቀደም 3 ኦርቶዶክሳውያን እንዲሁም በተጨማሪ ደግሞ አንድ ሙስሊም መገደሉ የሚታወቅ ነው። በአካባቢው ነዋሪዎች እንደተሰጠ ቃል ከሆነም ሙስሊሙ ለምን ኦርቶዶክሳውያንን ትገላላችሁ የሚል ጥያቄ በማንሳቱና ለመከላከል በመሞከሩ ነው እየተገደለው የሚሉ መረጃዎችም ጭምር እየተዘዋወሩ ይገኛሉ። አሁንም ግን በምስራቅ አርሲ፣ በመርቲ እንዲሁም ደግሞ በሽርካ ወረዳ ውስጥ የሚኖሩ ኦርቶዶክሳውያን እንዲሁም ደግሞ የሌላ እምነት ተከታዮችን ጨምሮ በዛ አካባቢ ላይ የሚገኙ ሰዎች በከፍተኛ ስጋት ውስጥ ነው የሚገኙት። አሁንም ድረሱልን እያሉ ነው የሚገኙት። የሟቾች ቁጥርን በየቀኑ እየጨመረ ነው የሚገኘው። ይህንን ቪዲዮ ሼር፣ ሪፖስት ያደረጋችሁ የሚመለከታችሁ ሰዎች ይህንን እንዲመለከቱ። በዚህ ሰዓት ስለ ማስተር አብነት አንድ መረጃ ልንገራችሁ። በርካቶቻችሁ እንግዲህ በሶሻል ሚዲያ በበጎ ስራው የምታውቁት ወንድማችን ማስተር አብነት ከብዙ ወራት ህመም በኋላ እንግዲህ አገግሞና አድኖ ከላይ እንደምትመለከቱት ወደ ቀድሞ ወደሚወደው የበጎ አድራጎት ስራው ተመልሷል። በዚህም እንግዲህ በርካቶች ደስታቸውን የገለጹ ይገኛሉ። እንኳን ፈጣሪ ጤናህን መልሶልህ ወደምትወደው ሙያክ በሰላም ተመለስክ። ፈጣሪ ለበርካቶች የምትደርስ የበረከት ያደርግክ። ከዚህም በላይ የምታገለግልበት ረጅም እድሜ